እስኪ ዛሬ ደግሞ ላሳያችሁ በጥምቀት አልፎ ሁሌም በየዓመቱ ከምሰራቸው ስራዎች ውስጥ እስኪ አንዱን ላሳያችሁ። እነዚህ ወጣቶች በጣም ጎንደር አሉ ከሚባሉት የሎዝዬ ድምቀቶች የሎዛ ወጣቶች ናቸው። በጣም ነው የሚያስቀኑ ፍቅራቸው። በየዓመቱ ከመሲ ሀገር የጥበብ ጋር ነው አብረው አልባሳት የሚያሰሩትና ዘንድሮ እስኪ አልባሳት አሰርተው ሁሌም ና ይሉኛልና ዛሬ እስኪ አብሬያችሁ በረከት ልካፈል ብዬ አብሬያችሁ ነበር። ግን በጣም ያስቀናል። በጣም ስለ እውነት ሎዝዬ ተጠብቃችሁ የምር በጣም ነው የቀናውባቸው። ህብረታቸው፣ አንድነታቸው፣ ጥንካሬያቸው፣ ለእምነታቸው ያላቸው ተቆርቋሪነት፣ ደከመኝ ሰለች አይሆኑ መከባበራቸው፣ እርስ በርስ መዋደዳቸው ብቻ እንዴት ብዬ ልንገራችሁ። የሎዝዬ ወጣቶች በጣም ታስቀናላችሁ። የከርሞ ሴበል ስለ እውነት በቃ ሁሌም እንኳን አወኳችሁ። ስለ እውነት ቻኔ ጋር መጣችሁ ልብስ ላሰራችሁ ብቻ ሳይሆን በቃ ዛሬ ያየሁት ነገር በጣም የሚያስቀና ነበር። እውነትም የሎዝዬ ልጆች ታቦቱ ፍቅር አስገብተው በፍቅር ይሸኝተው በቤተ ክርስቲያኑ ካስገቡ በኋላ ሲመለሱስ አወይ ሲያምሩ ሰንደቅ ዓላማውን እያውለበለቡ ሎዝዬ 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 እናቴ ለከርሞ ያደርሰን አይለያየን እያሉ ሲሉት ብቻ ትቀናላችሁ። የከርሞ ሰው ይበለን። ሎዝዬን ጠብቃችሁ በፍቅር በአንድነት